እዛ ሀገር ልጅ አይደለም የክፍለ ሀገር ልጅ ነኝ። የምር እውነት? ኦኬ። ግን እዚህ አዲስ አበባ የምትኖረው ቆይታል? ያው እንግዲህ የተወሰኑ ጊዜያት ቆይቻለሁ። ግን ያው አንድ 2 ወር ምናምን ይሆነኛል። በጣም ቅርብ ጊዜ ነው 2 ወር። አሁን 2 ወር ስራ ምናምን እየሰራ አይደለም ነው? እየሰራው አይደለም። እንደጠበቁት አዲስ አበባ መጥቼ እሰራለሁ እንዳልኩት አይደለም ያገኘሁትና አመጣጤኒ ተስተዋለኝና ተስተዋይ ደግሞ ድምጽ መስራት ነው። የምር በእውነት ምን ቲክቶክ ምናምን አለ ትሰራለህ? ቲክቶክ እንኳን በፊት ነበር የምሰራውና በመሃል ላይ እንኳን ስልክ ስለሌለኝ ምንም ስለ አቅሜም ስላልፈቀደው በመሃል ላይ በምንም አይነት ስልክ መስራት ትችላለህ። ባይዘው አይፎን ምናምን ስላልሆነ ነው ወይስ ምንም? አዎ ስልክ የለኝም። ግን አመጣጤ ለስራ ሌላ ነበር። ገብቷል። ስቱዲዮ ምናምን ለማቀናበር ከነበር ለመግራት ነበር። ሙዚቃ ለመስራት ነበር የመጣሁት። ኦኬ። እና እሱን ለመስራት ነበር የመጣሁት። በመሃል ላይ ግን ያው እንደዚህ ያልጠበቅኩት ነበር ያልጠበቅኩት ነገር ነው ያጋጠመኝ። ገብቷል። ምን አጋጠመ? ስለ የራሴ ቤተሰብ ምናምን ይወረስኩት እንትን ነበር መሬት ነበርና ኦኬ። የት ነው እንትን ትውልድ ቦታ? ከየት ነው የመጣው? ከወልቂጤ ነው የመጣሁት። ከወልቂጤ? ወልቂጤ ነው የመጣሁት። ሙዚቃ ለመስራት ነው ያንተ ሀሳብ? እሱ ነበር ሀሳቤና ስለ በጣም ፍላጎት አለኝ። ለሱ ስል ትምህርቴን አቁሜያለሁ። እኔም መቅረብ ስላልፈለጉ ምንም ነገር ስላልነበር በዛ ሰዓት ለህልሜ ስለምሮጥ ከጓደኛ ርቄያለሁ፣ ከቤተሰብ ርቄያለሁና በመሃል ላይ እስኪ ምናልባት ብዬ መሬት ኮንትራት ሸጬ ዘፈን ለመስራት መጥቼ መሬት የሚታረስ መሬት ምናምን ኪራይ ነገር ማለት ነው። ኪራይ ሰጥቼው ነበርና በሱም ነበር ልተዳደረውና 2 አመት ምናምን አከራይቼው ነበርና እዚህ ከመጣው በኋላ ለመስሪያ ብሩን ሰጥቼው አንድ ልጅ ተገናኝተን እንዳጋጣሚ እሱም እዚህ ከመጣው በኋላ እሱም ይሄው የለም ስልኩን አጥፍቶ እሱም ጠፋ። ከፍለዋል ክፍያ ታዲያ? አዎ ሰጥቼዋለሁ። እና ከፍለው ጠፍቷል ነው? አዎ ልጁ ብሩን ይዞት ነው የጠፋው። 4 ቀን ልጅ በእውነት እሺ። ያሳዝናል በጣም። አሁን ማን ጋር ነው የምትኖረው? ተከራይተ ምናምን? አይ ተከራይቼ አይደለም የምኖረው ስል ያው አሁን ያለሁት መንገድ ላይ ነው፣ ጎዳና ላይ ነው። 4 ቀን ልጅ በእውነት ማድረው መንገድ ላይ ነው ስለ ለህልሜ ስል ብዙ ዋጋ እየከፈልኩ ነው። ይፈታል። ነገ ትልቅ ቦታ መድረስ ፈልጋለሁ። እንደማንኛውም ድምጻያን ትልቅ ነገር መያዝ ፈልጋለሁ። ምክንያቱም እዛ መመለስ አልችልም። ያለኝን ነገር ነው ሸጬ የመጣሁት እዚህ